ሰላም እንዴት ናችሁ? ውድ የማራኪ ስፖርት ዩቲዩብ ቻናል ቤተሰቦች መድፈኞቹ በክረምቱ የዝውውር መስኮት በርካታ ተጫዋቾችን ለማስፈረም ከበርካታ ተጫዋቾችም ጋር ስማቸው ተያይዟል። መድፈኞቹ ከነዚህ በመድፈኞቹ ከሚፈለጉ ተጫዋቾች መካከል ደግሞ የአስቶን ቪላው የፊት መስመር ተጫዋች ኦሊ ዋትኪንስ ነው። ኦሊ ዋትኪንስ መድፈኞቹ ምንጊዜም የሚመኙት ተጫዋች ስለመሆኑ ተነግሯል። የፊት መስመሩን ሞርጋን ሮጀርስ ጋር አብረው እንግዲህ የአስቶን ቪላን የፊት መስመር በፊት አውራሪነት ከሚመሩ ተጫዋቾች መካከል አንዱ ነው ኦሊ ዋትኪንስ። በአስቶን ቪላ ቤትም እንደዚሁ ከፍተኛ ጎሎችን በማስቆጠር የምናውቀው እጅግ ድንቅ ብቃቱ ላይ የሚገኝ ተጫዋች ነው። ይህን ተጫዋች መድፈኞቹ ለማስፈረም ጥያቄ ማቅረባቸው ነው የተነገረው። ከአስቶን ቪላ ጋር በይፋ ሊለያይ ስለመሆኑም የተገለጸው ይህ ተጫዋች ኦሊ ዋትኪንስ ከቪላ ጋር በይፋ ከቪላ እንደሚለቅ እንግዲህ በይፋ ማሳወቁ ይታወቃል። ስለዚህ የኦሊ ዋትኪንስ መዳረሻ ደግሞ ሰሜን ለንደን ኤምሬትስ ስቴዲየም አርሰናል ሊሆን እንደሚችል ይጠበቃል። ከአርሰናል በተጨማሪ ተጫዋቹን ማንቸስተር ዩናይትድ እና ፊነርባቼ ይፈልጉታል። ነገር ግን ከማንቸስተር ዩናይትድም ሆነ ከፊነርባቼ በላይ ወደ አርሰናል መዛወር እንደሚፈልግ ተጫዋቹ ተናግሯል። ምክንያቱ ደግሞ የአርሰናል ደጋፊ መሆኑ ነው። ኦሊ ዋትኪንስ የአርሰናል ደጋፊ ነኝ ሲል መናገሩ ይታወሳል። ብሬንትፎርድ እየተጫወተ በነበረበት ጊዜ እኔ የአርሰናል ደጋፊ ነኝ ሲል በይፋ ተናግሯል። ኦሊ ዋትኪንስ የቴሪ ሄንሪ ደግሞ አድናቂ ነኝ ሲልም መናገሩ ይታወሳል። ቴሪ ሄንሪ የኔ ሞዴል ተጫዋች ነው። እሱ ሜዳ ላይ ሲጫወት ማየት ለኔ በጣም እጅግ የሚያስደስተኝ አይነት እንቅስቃሴ ነው እሱን ሳይ የሚሰማኝ። ስለሆነም ቴሪ ሄንሪ የኔ ሞዴል ተጫዋች በተጫወተበት ክለብ መጫወት ፈልጋለሁ፣ የአርሰናል ደጋፊ ነኝ ሲል በይፋ መናገሩ ይታወሳል። ስለዚህ ምናልባትም እነዚህን ጉዳዮች ስናገጣጥማቸው ኦሊ ዋትኪንስ ወደ ኤምሬትስ ስቴዲየም አርሰናል ሊዘዋወር የሚችልበት ትልቅ አጋጣሚ እንዳለ ተስፋ የሚሰጥ ነው መረጃ ነው ብለን መውሰድ እንችላለን። ነገር ግን አርሰናሎች ምናልባትም ከፊት መስመር ተጫዋቾች የዝውውር ጉዳይ ጋር ተያይዞ ከኦሊ ዋትኪንስ የዝውውር ጉዳይ በፊት መቋጨት የሚፈልጉት ጉዳይ አለ። እሱም የአትሌቲኮ ማድሪዱን ጁሊያን አልቫሬዝ ወደ ኤምሬትስ ስቴዲየም ማዘዋወር ነው። ጁሊያን አልቫሬዝ እንግዲህ በጥሩ የክረምት ዝውውር መስኮትም ከአርሰናል ጋር ስሙ ተያይዞ እንደነበር እናስታውሳለን። ጁሊያን አልቫሬዝ ከአርሰናል ጋር የሚኖረው ዝውውር ምናልባትም አትሌቲኮ ማድሪዶች የመረጡት የዝውውር አይነት ካሽ ፕላስ ፕሌየር ዲል የሚባለው ነው። ከጁሊያን አልቫሬዝ ወደ አርሰናል ኤምሬትስ ሲመጣ ከአርሰናል ደግሞ ወደ አትሌቲኮ ማድሪድ የሚሄድ ተጫዋች አለ። እሱም ቪክተር ዮኮሬሽ ነው። እንግዲህ አትሌቲኮ ማድሪዶች እንደ ቅድመ ሁኔታ ያስቀመጡት መደራደሪያ አድርገው ያስቀመጡት ተጫዋች ቪክተር ዮኮሬሽ ፕላስ ካሽ ነው ማለት ነው። ስለዚህ ገንዘብ ለጁሊያን አልቫሬዝ የሚከፈለው ገንዘብ አለ። እሱ ሲቀነስ የቪክተር ዮኮሬሽ የዝውውር ዋጋ ተደርጎ ተጨማሪው ገንዘብ ለአትሌቲኮ ማድሪዶች ተከፍሏቸው በዚህ መንገድ ዝውውሩ እንዲፈጸም ነው አትሌቲኮ ማድሪዶች የሚፈልጉት። ምናልባት የአርሰናል የዝውውር ጉዳዮች እንግዲህ ወሳኞቹ አሰልጣኙን ማይክል አርቴታን ጨምሮ ስፖርቲንግ ዳይሬክተሩ አንድሬ ቤርታ ይህን ጉዳይ በደንብ እያጤኑት ስለመሆኑ ነው መረጃዎች እየወጡ ያሉት። ጁሊያን አልቫሬዝ ወደ አርሰናል የሚመጣ ከሆነ ቪክተር ዮኮሬሽ ወደ አትሌቲኮ ማድሪድ የሚዘዋወርበት አማራጭ እንዳለ ነው የተነገረው። ምናልባትም ይህ ውል የሚጠናቀቅ ከሆነ የኦሊ ዋትኪንስ ወደ አርሰናል የመምጣቱ ነገር ቀዝቀዝ የሚል ነው የሚሆነው። ምክንያቱም ኦሊ ዋትኪንስ 30 ዓመቱ ላይ ነው የሚገኘው። ጁሊያን አልቫሬዝ በአንጻሩ ደግሞ 26 ዓመቱ ላይ የሚገኝ ተጫዋች ነው። ስለዚህ እነዚህን ተጫዋቾች ስናነጻጽር ጁሊያን አልቫሬዝ ላይ ኢንቨስት ማድረግ የተሻለ አዋጭ የሚሆንበት አጋጣሚ ይኖራል ከኦሊ ዋትኪንስ በተሻለ ማለት ነው። ስለዚህ መድፈኞቹ የጁሊያን አልቫሬዝን የዝውውር ጉዳይ ቅድሚያ ሰጥተው የሚጨርሱት ዝውውር እንደሚሆን ነው የሚጠበቀው። የጁሊያን አልቫሬዝ ዝውውር የማይሳካ ከሆነ ግን መድፈኞቹ ወደ ኦሊ ዋትኪንስ ፊታቸውን ያዞራሉ ተብሎ ይጠበቃል። የአስቶን ቪላ አሰልጣኝ ኡናይ ኤምሬ በዋትኪንስ የዝውውር ጉዳይ የሰጡት መረጃ ምንም እንኳን ኦሊ ዋትኪንስ በበርካታ ክለቦች የሚፈልግ አይነት ተጫዋች መሆኑና በሌሎች ክለቦች መፈለጉ ጥሩ ቁመና ላይ ያለ ተጫዋች መሆኑን ያሳየናል ብለው የተናገሩ ቢሆንም ግን አሁንም ድረስ የአስቶን ቪላ ተጫዋች ነው፣ እሱም መሸጥ አንፈልግም ሲሉ ነው የተደመጡት
ስፔናዊ አሰልጣኝ ኡናይ ኤምሬ። እሳቸው እንዲህ በሉ እንጂ ኡናይ ኤምሬ ምንም እንኳን ኦሊ ዋትኪንስ ከአስቶን ቪላ አይለቅም ብለው ይናገሩ እንጂ ተጫዋቹ ግን ከክለቡ ጋር መለየት እንደሚፈልግ በይፋ መናገሩ ምናልባትም ወደ ሌሎች ክለቦች በተለይም ደግሞ ወደ አርሰናል ኤምሬትስ ስቴዲየም የመዘዋወር እድሉ ከፍተኛ መሆኑ ነው የተነገረው። አስቶን ቪላ ሻምፒዮንስ ሊግ የሚሳተፍ ቡድን ነው። ምንም እንኳን በሻምፒዮንስ ሊግ መሳተፍ የሚያስችለውን ነጥብ ሰኪዩር አድርጎ የአምናውን የውድድር ዓመት ያጠናቀቀ ቢሆንም ነገር ግን በርካታ ተጫዋቾቹ ከአስቶን ቪላ እየለቀቁ ስለመሆናቸው እየተነገረ ነው። በቅርቡ ለቼልሲ የፈረመውን ሞርጋን ሮጀርስ ማንሳት ይቻላል። የፊት መስመር ተጫዋች ነው። የኦሊ ዋትኪንስ አጣማሪው እንግዲህ ሞርጋን ሮጀርስ ወደ ቼልሲ በይፋ መቀላቀሉ ባሳለፍነው ሳምንት ይፋ ሆኗል። በሌላ በኩል ደግሞ ኦሊ ዋትኪንስ እንዲሁ ከአስቶን ቪላ ሊለቅ እንደሆነም እንዲሁ መረጃዎች እየወጡ ነው። ምናልባትም ኦሊ ዋትኪንስ በቀጣይ የውድድር ዓመት በአርሰናል ቤት የምናየው ተጫዋች ሊሆን እንደሚችል ይጠበቃል። በአሰልጣኝ ሚኬል አርቴታም የቡድን ጥራት እንደዚሁም የስኳድ ስብስቡን ከፍ ሊያደርጉ ከሚችሉ ተጫዋቾች መካከል አንዱ ሊሆን እንደሚችል ይጠበቃል። ኦሊ ዋትኪንስ መድፈኞቹ በክርስቶስ ዞሊስን እንግዲህ ከትናንትና ማስፈረማቸው ይታወሳል። ትናንትና በ34 ሚሊዮን ፓውንድ የ24 ዓመቱን ክርስቶስ ዞሊስን ግሪካዊ ኢንተርናሽናል ነው። ይህን ተጫዋች በይፋ መድፈኞቹ ማስፈረማቸው ይታወሳል። የግራ መስመር ተጫዋች የአርሰናልን የማጥቃት እንቅስቃሴ ከፍ ሊያደርጉ ከሚችሉ ተጫዋቾች መካከል አንዱ ሊሆን እንደሚችል ይጠበቃል። የሊያንድሮ ትሮዛርድም ሁነኛ ተተኪ ተጫዋች ይሆናል ተብሎ ተስፋ ተጥሎበታል። እነዚህና እንግዲህ መሰል የዝውውር መረጃዎችን ወደ እናንተ እንድናደርሳችሁ ማራኪ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።